ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ ቀላልና ፈጣን የሆነ የድንች ሰላጣ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። እዚህ ጋር የሚያስፈልገን ድንች ነው። ድንቻችን በመጀመሪያ ልጠን ከትፈን እናዘጋጀዋለን ማለት ነው። 3 መካከለኛ ድንች ነው የተጠቀምኩት። እናንተ እንደ ብዛታችሁ መቀነስም ወይ ደግሞ በዛ ማድረግም ትችላላችሁ። ይሄ ለሁለት ሰው በጣም በቂ ነው ማለት ነው። ይሄው ድንቻችን በዚህ መልኩ እንቆራርጠዋለን ማለት ነው፣ ቶሎ እንዲበስልልን። በትንንሹ በዚህ መልኩ እከታትፈዋለሁ እንደምታዩት። በጣም ቆንጆና የሚጣፍጥ የድንች ሰላጣ ነው። ትወዱታላችሁ። በጣም ቆንጆ ነው፣ በጣም ይጣፍጣል። ከዛ ድንቻችን አጥበነው እንቀቅለዋለን ለትንሽ ደቂቃ ማለት ነው። ያው ልስልስ ብሎ እስኪ በስል ድረስ እሳታችን ላይ ጥደን እናበስለዋለን። ያው እንደዛም መቀቀል ትችላላችሁ። በዚህ መልኩ ደግሞ ስታደርጉት ወዲያው ይፈጥናል፣ ቶሎ ይበስላል ማለት ነው። ቅርጹንም ቆንጆ ሆኖ ይወጣልናል ማለት ነው። ለዛ ነው እንደዚህ የከታተፍኩት። ይሄው ድንቻችን አሁን ደርሷል። ልስልስ ብሎ ብስል ብሏል እንደምታዩት። አሁን እንዲቀዘቅዝ በጎን አስቀምጠዋለሁ ማለት ነው። መቀዝቀዝ አለበት። በቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮን ደግሞ ከወደዳችሁት ላይክ ያደረጋችሁ ቻናሌን ደግፉልኝ እላለሁ። እዚህ ጋር ሽንኩርት አዘጋጅቻለሁ። እሱም አሁን እንከታትፈዋለን ማለት ነው። ሁሉንም ሽንኩርት፣ ቃሪያ፣ የድንብላል ቅጠል፣ አቮካዶ እና ቲማቲም ነው የሚያስፈልገን። ያው ቃሪያውን እንደፈለጋችሁ ነው። በደንብ የሚያቃጥል አይደለም ይሄኛው። እናንተ የሚያቃጥል ከፈለጋችሁ እሱንም ማድረግ ትችላላችሁ። ልጆች ደግሞ የሚበሉ ከሆነ ቃሪያውን መተው ትችላላችሁ ማለት ነው። ይሄን ያክል ይበቃኛል። ብዙም እንዲበዛ ስላልፈለኩኝ ግማሹን አስቀርቼዋለሁ እንደምታዩ። ቃሪያውንም ትልቅ ስለሆነ ግማሽ ብቻ ነው የምጠቀመው። ያው ግማሹ ስለሚበቃው ግማሹን ያክል እጠቀማለሁ ማለት ነው። ብዙም አላበዛም። ያው ይሄ ቃሪያ ብዙም አያቃጥልም፣ ለዛ ነው ትንሽ በዛ ያደረኩበት። ከዛ ቲማቲማችንን የውስጡን ውሃውን እናወጣለን። እናንተ ከፈለጋችሁ እንደዛም መክተፍ ትችላላችሁ። እኔ ግን ከውስጡ ይሄኛውን አወጣለታለሁ፣ ያ ውሃ እንዳይዝ። ሰላጣችን ያው ይሄንን አወጣለታለሁ። እናንተ ከፈለጋችሁ እንደዛ መጠቀም ትችላላችሁ ከነፍሬው። ያው በጣም ቆንጆ ነው። በጣም ነው የሚጣፍጠው። ተወዱታላችሁ። ሰርታችሁ ሞክሩት። ይሄ ቲማቲማችን፣ ሽንኩርታችን፣ ቃሪያችን ከከተፍን በኋላ እዚህ ጋር ደግሞ የድንብላል ቅጠል አለ። እሱን የግዴታ ብታረጉበት በጣም ቆንጆ ነው። በጣም ያጣፍጠዋል። እሱን ማድረጋችሁን አትርሱ ማለት ነው። በጣም ቆንጆ ያደርገዋል። በጣም ይጣፍጣል ሲጨምሩበት። እሱን ያው እንደምታዩት በዚህ መልኩ ደቀቅ አድርጌ ከትፈዋለሁ። ያው እናንተ እዚህ ከፈለጋችሁ እንቁላልን መጠቀም ትችላላችሁ የተቀቀለ። እኔ ግን እንቁላል ስላልፈለኩኝ እሱን አላደርግበትም። ከዛ አቮካዶችንም ይሄው በዚህ መልኩ እናዘጋጀዋለን ማለት ነው።
ይሄው አታክልታችንን እንደዚህ አዘጋጅተን ጨርሰናል። ድንቻችንም ቀዝቅዟል እንደምታዩት። አሁን ቅድም ያዘጋጀነውን ከላይ እንጨምርበታለን። አያችሁት እንዴት እንደሚያምር ከለሩ ራሱ በጣም ቆንጆ ነው። ደግሞ ሲበላም በጣም ይጣፍጣል። ከዛ በጎን ድሬሲንግ እንሰራለን። እዚህ ጋር ግማሽ ሎሚ አዘጋጅቻለሁ። እሱን ጨምቄ አዘጋጀዋለሁ። ከዛ ግማሽ የሻይ ማንኪያ ጨው እንጨምራለን። ጨው እንዳስፈላጊነቱ ነው። ያፈለጋችሁ እናንተ እንደፈለጋችሁ ነው ማለት ነው። ከላይ ቆንጆ በርበሬና ዘይት እናደርግና አንድ ላይ በደንብ አድርገን እናደባልቀዋለን። ከዛ ከላይ ጨምረን በደንብ አድርገን አቮካዶን ሳንጨምር በፊት በደንብ አድርገን ይሄንን አንድ ላይ እናደባልቀዋለን። ያው አቮካዶ ስንጨምርበት አንድ ላይ እንዳይቦካብን መጀመሪያ ይሄንን በደንብ አድርገን እናደባልቀዋለን። ከዛ እንደዚህ ካደባለኩት በኋላ ከላይ አቮካዶን አደርግበታለሁ። ከዛ ከአቮካዶም ጋር አንድ ላይ በደንብ አድርገን እናደባልቀዋለን። ያው እንደምታዩት ቆንጆ ነው፣ በጣም የሚጣፍጠው ሲታይ ራሱ በጣም ያምራል እንደምታዩት። ይሄ ከፈለጋችሁ ባዶውን ከፈለጋችሁ ደግሞ እንደ አይነት አርጋችሁ በጎን መመገብ ትችላላችሁ ማለት ነው። በጣም ነው የሚጣፍጠው። ከፈለጋችሁ ወዲያው መመገብ ትችላላችሁ፣ አለበለዚያም ትንሽ ቆይታችሁም ፍሪጅ ውስጥ አስቀምጣችሁ መመገብ ትችላላችሁ ማለት ነው። ያው አቮካዶ ሎሚ ስላለው አይጠቁርም ማለት ነው። ትንሽ ይቆይላችኋል እስከ 1 5 6 ሰዓት። ያው ይሄንን ይመስላል እንደምታዩት። እንደዚህ በማንኪያም ሆነ ከጎን ከእንጀራ ጋር ከፈለጋችሁ ነገር ጋር መመገብ ትችላላችሁ። በጣም ነው የምትወዱት፣ በጣም ይጣፍጣል። ሰርታችሁ ሞክሩት። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። ባይ ባይ።